What's up everyone? This is Mr. Alex from BF Education Center. እንግዲህ ዛሬ በጣም ቀላልና ደስ የሚል ትምህርት እንማራለን ማለት ነው። ስለዚህ ለምሳሌ በእንግሊዝኛ ምን አለህ ማለት ብፈልግ እንዴት ነው የምለው? What do you have እንላለን። What do you have? ምን አለህ? እስኪ አንተ ምን አለህ ንገረኝ እስኪ። ይሄ አለኝ፣ ይሄ አለኝ፣ ይሄ አለኝ በል እስኪ ሶስት ነገሮችን። ሰው ዛሬ የምንማረው ምንድነው? ይሄ አለኝ እንዴት እንደምንል እንማራለን ማለት ነው። ለምሳሌ ልጅ አለኝ፣ ስራ አለኝ፣ ሚስት አለኝ፣ መኪና አለኝ ማለት ብንፈልግ ባልዴ እንዴት እንደምድን እንዴት ማለት እንደምንችል እናያለን ማለት ነው። ለምሳሌ የምንጠቀመው አንድ ፍሬዝ አለች፣ እሷም አይ ሃቭ የምትለዋን ነው ማለት ነው። ስለዚህ አይ ሃቭ ብለን እዚህ ጋር ያለንን ነገር እናስገባለን ማለት። ለምሳሌ መኪና አለኝ I have a car እንላለን ማለት ነው። ሚስት አለኝ I have a wife እጮኛ አለኝ I have a fiancé እንላለን ማለት ነው። ልጆች አሉኝ I have children እላለሁኝ ማለት ነው። እስኪ አንተ ምን አለ ኮሜንት ላይ ሶስት ነገር አስቀምጥልኝ። ለምሳሌ እኛ ደግሞ አለን ማለት ብፈልግ እንዴት ነው የምለው? እኔና ጓደኞቼ ወይም እኛ ቤተሰቦቻችን ምን አለን? እኛ የሆነ ነገር አለን ብዬ ለመጠቀም ብፈልግ እኛ የምትለዋን ማወቅ አለብኝ። መጀመሪያ ምን እንዳለሁኝ ዊ እላለሁ ማለት ነው። ስለዚህ ዊ ሃቭ እና እኛ ያለንን ነገር እናስገባለን ማለት ነው። ለምሳሌ እኛ እውቀት አለን ዊ ሃቭ ናውሌጅ፣ እኛ ችሎታ አለን ዊ ሃቭ ኤቢሊቲ ማለት እችላለሁ ማለት ነው። እኛ ስራ አለን ማለት ምፈልግ ዊ ሃቭ ወርክ ማለት እችላለሁ ማለት ነው። ስለዚህ እኛ ይሄን አለን ብለ ደግሞ እስኪ እናንተ ደግሞ እኛ አለን ብላችሁ እናንተ ያላችሁ ነገር ኮሜንት አድርጎልን። ሌላኛው ደግሞ ለምሳሌ እሱ አለው ማለት ብፈልግ እንዴት ነው የምለው? he has ነው የምለው። he have never we don't say he have አንልም ማለት ለምንድን ነው? he third person singular ወይም singular ስለሆነ has የምትሏን እንጠቀማለን ማለት። ስለዚህ ምንድን ነው የምንለው? he has እንላለን ማለት። ለምሳሌ እሱ ሚስት አለው ማለት ብፈልግ ምን እላለሁ? he has a wife ማለት እችላለሁ ማለት። እሱ ገንዘብ አለው ማለት ብፈልግ ምን እላለሁ? he has መኒ ማለት እችላለሁ ማለት ነው። ስለዚህ እሱ ይሄ አለው፣ እሱ ይሄ አለው፣ እሱ ይሄ አለው እያልኩኝ ማስገባት እችላለሁ ማለት ነው። ለምሳሌ ደግሞ እሷ ማለት ብፈልግ እሷ እንደዚህ አላት ማለት ብፈልግ እንዴት ነው የምለው? ሺ ሃዝ እላለሁኝ ማለት ነው። ለምሳሌ እሷ ባል አላት ማለት ብፈልግ ምን እላለሁኝ? ሺ ሃዝ ኤ ሃዝባንድ እላለሁኝ ማለት። እሷ ስራ አላት ሺ ሃዝ ኤ ጆብ፣ እሷ እውቀት አላት ሺ ሃዝ ናውሌጅ ማለት እችላለሁ ማለት። ስለዚህ ካሁን በኋላ የሆነ ሰው መጥቶ what do you have ቢልህ ካሁን በኋላ ይሄ ችግር ተፈቷል ማለት ነው። I have እንደዚህ I have እንደዚህ I have እንደዚህ እያላችሁ መመለስ ትችላላችሁ ማለት ነው። ሌላኛው ጥያቄ ደግሞ ይሄ ነገር አለህ እንዴ ተብለህ ብትጠየቀስ? ለምሳሌ መኪና አለህ እንዴ ብዬ መጠየቅ ፈልግ እንዴት ነው የምለው? do you have እንላለን ለመጠየቅ do you have እንደዚህ እናስገባዋለን የምንፈልገውን ነገር። ለምሳሌ መኪና አለህ እንዴ ማለት ብፈልግ ምን እላለሁ? do you have a car እላለሁ። do you have a car መኪና አለህ እንዴ እያልኩኝ ነው። ሚስት አለህ እንዴ? do you have a wife do you have a car መኪና አለህ እንዴ ስለ የለኝም ማለት ብትፈልግ እንዴት ነው የምትለው? I have not never don't say that። ስለዚህ not I have not አይባልም በጭራሽ። ስለዚህ ምን እንደሚባለው I don't have እንላለን ማለት ነው። ስለዚህ I don't have ትሉና የሌላችሁን ነገር ማስገባት ነው። ለምሳሌ መኪና የለኝም I don't have a car I don't have a car እንላለን ማለት ነው። ፍቅረኛ የለኝም I don't have a girlfriend ማለት እንችላለን ማለት። ስለዚህ እነዚህን ነገሮች ተጠቅመን አንድ ነገር አለን ወይም ደግሞ የለንም ማለት እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። መልካም ጊዜ ይሆንላችሁ።